ሰላም እንዴት ናችሁ? ሂስትሪ ኦፍ ኢትዮጵያ ቻፕተር 4 ሪስቶሬሽን ኦፍ ሰለሞኒክ ዳይናስቲን እንመለከታለን። በዚህ ምዕራፍ ስር የመጀመሪያው የዚህ ምዕራፍ ትልቁ ነጥብ the restoration of ሰለሞኒክ ዳይናስቲ ነው። የሰለሞናዊ ስርወ መንግስት መመለስ። ሪስቶሬሽን የምንለው መመለስ ነው። ሰለሞኒክ ዳይናስቲ የምንለው ደግሞ የሰለሞናዊ የስርወ መንግስት ነው ማለት ነው። በዚህ ጉዳይ ላይ እናያለን። The rulers of the Solomonic dynasty claimed that they were descendants of the last king of Aksum. የሰለሞኒክ ዳይናስቲ የሰለሞናዊ ስርወ መንግስት የነበሩ ገዢዎች ሩለሮቹ ክሌምድ የሚያደርጉት የሚናገሩት ምንድናቸው? they were descendants of the last king of Aksum. የአክሱም የመጨረሻው ንጉስ ዘር እንደሆኑ ይናገሩ ነበር ማለት ነው። የሱ ዘር እንደሆኑ የመጨረሻው የአክሱም ንጉስ ዘር እንደሆኑ ይናገሩ ነበር ማለት ነው። በሰለሞኒክ ዳይናስቲ ወይም ደግሞ የሰለሞን ስርወ መንግስት ውስጥ የነበሩ ገዢዎች ማለት ነው። ከዛ እነዚህ ምንድነው የሚሉት? they are the descendants of the last king of Aksum. የመጨረሻው የአክሱም ንጉስ አለ የሱ ዘር ሐረግ ነን ወይም ደግሞ የሱ ዘር ነን ብሎ ያስባሉ ማለት ነው። ወይም ደግሞ ይናገራሉ። የመጨረሻው የአክሱም ንጉስ የነበረው ዘላክስ አክሱማይት ኪንግ የነበረው ድልናኦድ ይባላል። ስለዚህ የድልናኦድ ዘር ነን የሱ ዘር ሐረግ ነን ብሎ ነው የሚያስቡት ማለት ነው። ከዛ በኋላ ደግሞ ምን ሆነ? የመጨረሻውን የአክሱም ኪንግን ድልናኦድን መራ ተክለ ሃይማኖት የዛግዌ ኪንግደምን ወይም ደግሞ የዛግዌ ስርወ መንግስትን የመሰረተው የላስታው የአገው ፋሚሊ የሆነው መራ ተክለ ሃይማኖት ከድልናኦድ ጋር ደግሞ የሚዛመደው በምንድን ነው? በጋብቻ ነው። የድልናኦድን ልጅ መሶበ ወርቅን ያገባው መራ ተክለ ሃይማኖት ማለት ነው። ስለዚህ መራ ተክለ ሃይማኖት የድልናኦድ ጀነራል ነበር። በጀነራልነት በሚያገለግልበት ጊዜ ነው የድልናኦድ የመጨረሻውን የአክሱም ንጉስ ልጅን መሶበ ወርቅን ያገባው ማለት ነው። ስለዚህ በዚህ መሰረት ደግሞ የዛግዌ ኪንግደም ከአክሱም ጋር የጋብቻ ትስስር ነው ያላቸው እንጂ የዘር ሐረግ የላቸውም የሚል ክሌም ይነሳ ነበር ማለት ነው። በማን? ሰለሞኒክ ስርወ መንግስትን መመስረት በሚፈልጉ ገዢዎች መሃል ማለት ነው። Hence they were legitimate to the overstate power from the illegitimate rulers of the Zagwe dynasty. በዚህ ምክንያት በዚህ ሰበብ ምንድነው የሚሉት? they were legitimate ይላሉ። እኛ ህጋዊ ነን። ስልጣኑን ከማን ለመውሰድ? ኢሌክቲሜት ከሆነው ህገወጥ ከሆነው ከዛጉዌ ስርወ መንግስት ገዢዎች ስልጣኑን መውሰድ መቻል አለበት። የሚገባው ለእኛ ነን። ህጋዊ የስልጣን ወራሾች ባለቤቶች እኛ ነን ነው የሚሉት። ምክንያቱም እኛንን ከመጨረሻው የአክሱም ንጉስ ዘር የሆነው እኛ ነን እንጂ ዛጉዌዎች አይደሉም። እነሱ ህገወጥ ናቸው፣ እኛ ደግሞ ህጋዊ ወራሾች ነን ብሎ ያምናሉ ማለት ነው። ስለዚህ they are legitimate ምክንያቱም ከአክሱም ስርወ መንግስት ከአክሱም ከነበረበት ጀምሮ ያለውን ዘር ሐረግ የምንከተለው ወይም ደግሞ የኛ ዘር የሆነው ድልናኦድ እኛ ነን። ዛጉዌዎች ደግሞ ኢሌክቲሜት ናቸው፣ ህጋዊ አይደሉም፣ አይገባቸውም ስልጣን፣ ዘር ሐረጋቸው ከአክሱም ድልናኦድ ጋር የሚገናኝ አይደለም ብሎ ነው የሚያምኑት ማለት ነው። ሰለሞኒክ ዳይናስቲ የሚባለውን ስርዓት ወይም ደግሞ ስርወ መንግስትን የመሰረቱት። As the claim has no historical evidence, the name restoration put in quotation mark. ይሄኛው የነሱ ጥያቄ ሂስቶሪካል ኤቪደንስ የለውም፣ የታሪክ ማስረጃ የለውም። ስለዚህ ሪስቶሬሽን የሚለው መመለስ የሚለው በምንድን ነው የሚቀመጠው? ኮቴሽን ማርክ ውስጥ ነው። እንደምታዩት ሪስቶሬሽን የሚለው በኮቴሽን ማርክ ወይም ደግሞ በትምህርተ ጥቅስ ውስጥ የተቀመጠ ነው። ምክንያቱም ስለመመለሱ ማስረጃ የለውም፣ የታሪክ ማስረጃ የለም ማለት ነው። በፊት የነበረው የአክሱም ኪንግደም የሰለሞን ዘር ሆኖ ከዛ በመሃል ዛጉዌዎች አቁመው ከዛ በኋላ የመጡት ደግሞ የሰለሞኒክ ዳይናስቲ ስለመሆኑ የሚያስረዳ ሂስቶሪካል ኤቪደንስ የታሪክ ማስረጃ የላቸውም። ስለመመለሳቸው በፊት የነበረውን ስለመመለሳቸው የሚያስረዳ የታሪክ ኤቪደንስ ስለሌለ ማስረጃ ስለሌለ በትምህርተ ጥቅስ ውስጥ ተቀምጧል ማለት ነው መመለስ የሚለው። Similarly, the name Solomonic is placed in quotation mark because the claim of descent from King Solomon of Israel is legendary. ሌላው ደግሞ እዚሁ ላይ ሰለሞኒክ ዳይናስቲ የሚለው በሰለሞኒክ ስርወ መንግስት ውስጥ ሰለሞኒክ የሚለው በኮቴሽን ማርክ ወይም ደግሞ በትምህርተ ጥቅስ የተቀመጠ ነው ማለት ነው። ምክንያቱም ክሌሙ የነሱ ጥያቄ የነሱ የሚናገሩት ምንድነው? ከእስራኤሉ ንጉስ ሰለሞን
ዘር ሐረግነን ከሱ ዘር የመጣነን ብሎ የሚያወሩት ወይም ደግሞ የሚያነሱት ነገር ሌጀንደሪ ነው፣ አፈ ታሪክ ነው ማለት ነው። የታሪክ ኤቪደንስ የለውም። ሂስቶሪካል ኤቪደንስ ያለው ወይም ደግሞ ማስረጃ ያለው ነገር ሳይሆን ኤቪደንስ ያለው ነገር ሳይሆን ሌጀንደሪ ነው፣ አፈ ታሪክ ነው። በአፈ ታሪክ የሚነገር ነገር እንጂ በተጨባጭ ስለመሆናቸው ንጉስ ሰለሞን ጋር ከእስራኤላዊው ንጉስ ሰለሞን ጋር በዘር ስለመገናኘታቸው የሚያስረዳ ማስረጃ የለም ማለት ነው። The claim has been elaborated in the ክብረ ነገስት the glory of kings that associated Ethiopia with Judeo-Christian tradition። ይሄ ክሌም የነሱ ጥያቄ ወይም ደግሞ የነሱ የሚያነሱት ሐሳብ የተብራራው በምንድን ነው? በክብረ ነገስት ነው። ክብረ ነገስት የሚባለው ደግሞ the glory of kings የሚባለው ስለ ነገስታት ገድል፣ ስለ ነገስታት ክብር፣ ክብረ ነገስት ስሙ ራሱ እንደሚለው የነገስታትን ክብር ስለነሱ ገድል የሚያወራ ነው። በተለይ ስለ ንግስት ሳባ፣ ስለ ንጉስ ሰለሞን እና ከዛ ጋር የተያዙ ጉዳዮችን በብዛት የሚተነትን ስለሆነ እሱም በዚህ ውስጥ ደግሞ ክብረ ነገስት ውስጥ ምንድነው አሶሺየት የሚያደርገው ኢትዮጵያን ከአይሁድ ክርስቲያን ባህል ጋር የሚያገናኝ በስፋት የተጠቀሰ አለ ማለት ነው በክብረ ነገስት ውስጥ። ይሄንን እንደ ክሌም ወይም ደግሞ ይሄ እንዳለ ያስረዳሉ ማለት ነው፣ ወይም ደግሞ ይናገራሉ ማለት ነው። እና ክብረ ነገስት ውስጥ ቀደም እንዳለው ስለ ነገስታት ክብር፣ ስለ ነሱ ገድል፣ ስለ ንግስት ሳባ ወደ ኢየሩሳሌም መሄዷን፣ ከዛ ከንጉስ ሰለሞን ጋር የነበራትን፣ ከዛ ሚኒሊክን ስለወለደችበት እና ከዛ ጋር ስለተያያዙ ጉዳዮች አርክ ኦፍ ኮቫነንት የምንላቸው የነዚህ የክዳነ ምህረት ከእስራኤል ወደ ኢትዮጵያ መምጣትን ጨምሮ በርካታ ነገሮችን የሚዳስስ ስለሆነ ያንን እዛ ውስጥ የተጠቀሰውን የተብራራውን ነገር ያነሳሉ ማለት ነው እንደ ማስረጃ። The ክብረ ነገስት claims that Ethiopia ruling class descendants from the line of Menelik first, son of the king of Sheba and King Solomon of Israel። ክብረ ነገስት የሚያብራራው ወይም ደግሞ የሚያስረዳው ምንድነው? የኢትዮጵያ ሩሊንግ ክላስ ገዢ መደቦች የነሱ ዘር ሐረግ ከሚኒሊክ ቀዳማዊ ሚኒሊክ እንደሆነ ነው የሚናገረው ማለት ነው። በዚህ መሰረት ሚኒሊክ የመጀመሪያ ቀዳማዊ ሚኒሊክ ከንጉስ ሰለሞን እስራኤላዊ ንጉስ ሰለሞን እና ከኢትዮጵያዊው ንግስተ ሳባ የተወለደው የመጀመሪያው ኢትዮጵያዊ ዘር ሐረግ ያለው ሚኒሊክ ቀዳማዊ ያለ የሱ ዘር ሐረግ እንደሆኑ ነው አብዛኛው የኢትዮጵያ ሩሊንግ ክላስ ወይም ደግሞ ገዢ መደቦች የሚያቀርቡት ማለት ነው። ንጉስ ሰለሞንና እስራኤላዊ ንጉስ ሰለሞንና ኢትዮጵያዊቷ ንግስት ሳባ ተጣምሮ ምንን ወለዱ? ሚኒሊክን ወለዱ። ሚኒሊክ ፈርስት ወይም ደግሞ ቀዳማዊ ሚኒሊክም ማለት ነው። as a result the Ethiopian monarchs from ይኩኖ አምላክ the restorer of this dynasty to Emperor ኃይለ ሥላሴ first claimed descent from ሚኒሊክ first። ስለዚህ በዚህ ሰበብ በክብረ ነገስት ውስጥ በተቀመጠው በዚህ ሰበብ የኢትዮጵያ ነገስታቶች ከይኩኖ አምላክ ማለት የመጀመሪያው the restorer of Solomonic dynasty የሰለሞናዊ ስርወ መንግስት መለስኩት ብሎ የተነሳው 1270 ላይ ማን ነው? ይኩኖ አምላክ ነው። ሪስቶረር ማለት ነው የመለሰው የሰለሞኒክ ዳይናስቲን ወይ ደግሞ ሰለሞናዊ ስርወ መንግስት መለስኩ ብሎ የተነሳው የመጀመሪያው ይኩኖ አምላክ ነው መለስኩ ያለው ማለት ነው። ከሱ ጀምሮ እስከ ቀዳማዊ ኃይለ ሥላሴ ድረስ ያሉት የኢትዮጵያ ነገስታቶች ከሚኒሊክ ቀዳማዊ ዘር ሐረግ እንደተገኙ ነው የሚናገሩት ማለት ነው። ክሌም የሚናገሩት ስለዚህ ዘር ሐረጋቸው ንጉስ ሰለሞን አለ፣ ንግስት ሳባ አለች። ከሁለቱ ቀዳማዊ ሚኒሊክ ተወለደ። ከዚህ ዘር የመጡ ናቸው የአክሱም ኪንጎች ብሎ ነው የሚናገሩት ማለት ነው። እና ከዛ ከአክሱም ኪንጎች የመጨረሻው ቀደም እንዳለው ድልናውር ነው። የድልናውር ልጅ መሶበ ወርቅ ደግሞ መራ ተክለ ሃይማኖትን አገባች። መራ ተክለ ሃይማኖት ደግሞ ዛጉዌ ዳይናስቲን መሰረተ። ከዛ 1270 ላይ ደግሞ ይኩኖ አምላክ መጣና ምን አደረገ? ሪስቶር ማድረግ መቻል። በመሃል ዛጉዌዎች ያቋረጡትን የንጉስ የሰለሞናዊ ስርወ መንግስት መመለስ አለብን ብሎ ተነሳ ማለት ነው። ከሱ ጀምሮ አምደ ጽዮንም ጨምሮ ዘረ ያዕቆብን ዳግማዊ ሚኒሊክንም ጨምሮ እስከ ቀዳማዊ ኃይለ ሥላሴ ድረስ ያሉት በሙሉ ከንጉስ ሰለሞንና ንግስት
ሳባ የተወለደው ቀዳማዊ ሚኒሊክ ዘር ነን ብለው ወይም ደግሞ የሰለሞን ዘር ነን ብለው ይናገራሉ ማለት ነው። ሶ ስናጠቃልለው the might of the Solomonic restoration ወይም ደግሞ የዚህ የሰለሞናዊ ስርወ መንግስት አፈታሪኩን the claim of political legitimacy አንዱ የፖለቲካ ቅቡልነት ወይም ደግሞ ህጋዊነትን የሚያነሱ አሉ። restoration of Aksumite lineage ነው። ከአክሱማይት ጋር የነበረውን መመለስ ይፈልጋሉ ማለት ነው። ያንን ታሪክ የዘር ሐረጉን መመለስ ይፈልጋሉ። በፊት አክሱማይት ነበሩ፣ በመሃል ዛጉዌዎች ገቡና ያ የአክሱም ወይም ደግሞ የሰለሞኒክ ዳይናስቲ ተቋረጠ ብሎ ያምናሉ ማለት ነው። ከዛ በኋላ ምን አሉ? ያንን ሪስቶር ማድረግ እንፈልጋለን ብለው እነ ይኩኖ አምላክ ተነሱ ማለት ነው። ከዛ ዛጉዌ ዳይናስቲን እንደምን ተመለከቱት? ኢሌክቲሜት ነው፣ ህጋዊ አይደለም፣ ቅቡልነት የለውም። ምክንያቱም ከሰለሞኒክ ዘር አይደለም ብሎ ያነሳሉ ማለት ነው። ግን ለዚህ ደግሞ ምን ያላቸው ሂስቶሪካል አውተንቲሲቲ ወይም ደግሞ ሂስቶሪካል ኤቪደንስ የላቸውም። ያንን ሪስቶር ስለማያረጋቸው ኤቪደንስ የለም ማለት ነው። ሂስቶሪካል ኤቪደንስ የለም። ምንድነው ያለው? ሌጀንደሪ ነው፣ አፈ ታሪክ ነው ያለው ማለት ነው። ሰለሞኒክ ዳይናስቲ ውስጥ ቀደም እንዳልነው ከሱ ዘር ሐረግ የሆነውን ስለዛ ነገር የሚናገረው ክብረ ነገስት ነው። the foundational text associated Ethiopian ruling classes ከጁዲዮ ክርስቲያን ትራዲሽን ጋር አሶሲየት የሚያደርግ ሰነር ነው ማለት ነው ክብረ ነገስት የምንለው። ከዛ በዛ የሱ ዘር ሐረግ የሆነው ሚኒሊክ ቀዳማዊ ተፈጠረ ወይም ደግሞ ተወለደ። ከማን? ከንጉስ ሰለሞን እና ከንግስት ንግስት ሳባ ቀዳማዊ ሚኒሊክ ተወለደ ማለት ነው። ከዛ በኋላ ሌሎቹ ከይኩኖ አምላክ ጀምሮ እስከ ቀዳማዊ ኃይለ ሥላሴ ድረስ የዛ ዘር ሐረግ ወይም ደግሞ የዛ ዘር ነን ብለው የሰለሞናዊ ዘር ሐረግ ነን ብለው ኢትዮጵያን ክሌም አድርጎ አስተዳድረዋል ማለት ነውና ወደ 700 ዓመት የቆየ የዳይናስቲ ክሌም ነው። በአጠቃላይ the restoration of Solomonic dynasty ሐሳቡ ይሄንን ይመስላል ማለት ነው። በሚቀጥለው ደግሞ ሌሎች ጉዳዮችን በደንብ ሰፋ አድርገን እናያለን። ዛጉዌ ዳይናስቲ በጣም ሰፋ ያለ ነው። በጣም ኢንተረስቲንግ ጉዳዮች ያሉበት በጣም ደስ የሚል ታሪክ ያለበት ነው። ባይዜ ዛጉዌ ዳይናስቲ አክሱም ኪንግደም ራሱ በጣም ደስ የሚሉ ታሪኮች ያሉበት በጣም ደሳስ የሆነ ታሪኮች ያሉበት ነው እና ስለ ሁሉም ነገሮች የምናወራው ታይትሉ ወይም ደግሞ መጽሐፉ ላይ ያለው ወይም ደግሞ ሞጁሉ ላይ በሚፈቅደው መሰረት ሁሉንም ሐሳቦች እያየን እንሄዳለን ማለት ነው። በሚቀጥለው ደግሞ ቀጣዩን ፓርት እናያለን። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ ለጓደኞቻችሁም እንዲደርስ ማለት ነው። ሌላውም እንዲሰራላችሁ የምትፈልጉት ፓርትም ካለ ጥያቄዎችም ካላችሁ ይሄ ሐሳብ እንዲህ ነው የምትሉትም ከሆነ በማንኛውም ልታስቀምጡልን ትችላላችሁ። በያላችሁበት መልካም የትምህርት ጊዜ እንዲሆን